ለመሆኑ ቤተክርስቲያን ተቃጥሎ ኢትዮጵያ ነፃ ነች ይባላል? በነፃነት እየኖርን ነው ብሎ የሚያወራ ሰው ይኖራል? የሚገዛውስ የሚመራውስ በመንግስት ደረጃ ህዝብን በሰላም እየመራው ነው ብሎ ለመናገር ይችላል? ወደ 50 ሚሊዮን ምዕመናን የያዘች ቤተክርስቲያን ናት። እሷ ከተቃጠለች ግማሽ አካል ማን ይዞ ሊገዛ ነው? ሊያስብበት የሚገባ የበላይ አስተዳደር ነው፣ የመንግስት አካል ነው። ይሄ ሁሉ እጅ ተጠናክሮ አንድነታችን ህብረታችን አጠናክረን ሳንከፋፈል መቆም ነው። ሰላማዊ ሰልፍም ከሆነ በሰላማዊ ሰልፍ መጠየቅ ነው። በአግባቡ ባለስልጣኖችም ከሆነ አነጋግረን በጭራሽ አሁን ከእንግዲህ በኋላ ለህገ ወጦች ነው ድጋፍ እየተሰጠ ያለው፣ ህዝባችንም ወደ ህገ ወጥነት የሚገባ መሆኑን ልትገነዘቡት ይገባል ማለት አይቻልም። ስለዚህ የኛ ህብረት የኛ አንድነት ወሳኝ ነው። ህብረት አንድነት ካለን እኮ ማንም ይነካን የለም። ቤተክርስቲያናችን የሀገሪቱን ሰላም አንድነት በብቃት አስጠብቃ የቆየችው የሰላምና የፍቅር መሰረት የሆነውን ወንጌል በማስተማር አገልግሎቷ ነው። ለሀገር አንድነት ሰላም መጠበቅ ዋና መሰረቱ ቁሳዊ የሆነ ነገርን መሰብሰብ ሳይሆን በመንፈስ አንድ መሆን ነው። ሐዋርያው ቅዱስ ጳውሎስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ እንዳለው ከመቼውም ጊዜ በላይ የሀገርን አንድነትና ሰላም የቤተ ክርስቲያኗን ሕልውና ለመጠበቅ የምንተጋበት ጊዜ አሁን ነው። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ማንነታችን ናት ቤተ ክርስቲያን። ለኦርቶዶክሱ እምነት ማንነታችን መገለጫችንና ማንነታችን ናት። ቤተ ክርስቲያናችን አጣን ማለት ማንነታችን አጣን ማለት ነው። ቤተ ክርስቲያናችን ተቃጠለች ማለት እኛነታችን ተቃጠለ ማለት ነው። ሃይማኖት ተኮር፣ ታሪክ ተኮር እነዚህ ሁሉ ሊቆሙ ይገባቸዋል። የሃይማኖት አባቶችም የመንግስት አካላትም ሁላችንም የሀገር ሽማግሌዎችም የዩኒቨርሲቲ መምህራንም ምሁራንም ከሚዲያ አልፈን ከመግለጫ አልፈን መሬት ላይ ወርደን መስራት አለብን። ጨክኑ ክርስቲያኖች፣ ሃይማኖታችሁን ጠብቁ። ጽኑ በሃይማኖታችሁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ፣ አስተምሯቸው። ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ህዝብን የሚያለያይ ህዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። መተሳሰብ ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ይታረቀን። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም፣ በጭራሽ ታሪክ አይነግረንም። በፍጹም ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሐቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትዕግስት የላቸውም። የኢትዮጵያውያን ባህል ነው። ያልታረር ነው ያልተገደል ነው የአርሲ ኦርቶዶክሳውያን ስላሉንን ነው።